ሃይ ጋይስ ሀና ነኝ። ዛሬ በአዲስ ሬሲፒ አንድ የሂንዲያን ትሪትመንት ጸጉር ትሪትመንት ይዤላችሁ መጥቻለሁ። ይሄው ነው የተቀብቸው እያያችሁ ነው ጋይስ። ይሄንን የምትጠቀሙ ሰዎች ጠቅላላ በፉድ አለርጂክ የሌለባችሁ ሰዎች መሆን አለባችሁ። መጀመሪያ የምታደርጉት ቀይ ስር ታመጣላችሁ። ቀይ ስሩን ልጣችሁ ትከትፉታላችሁ ጋይስ። ቀይ ስሩን ትከትፉና በድስት ውስጥ ጨምሩታላችሁ። በዚህ በድስት ውስጥ ከጨመራችሁት በኋላ ከላዩ ላይ ክሎቭ ትጨምሩበታላችሁ ጋይስ። ክሎቭ ትጨምሩበታላችሁ። ክሎቭ ከጨመራችሁበት በኋላ ይሄንን የሂንዲያን ሬሲፒ ወይም እናንተ የምታውቁትን ይሄንን ትጨምሩበታላችሁ ከላዩ ላይ። ጸጉራችሁ ለሚበጣጠስ በጣም ሽበት ለሚያስቸግራችሁ ኤቭሪዴይ ሽበት ለሚያስቸግራችሁ ሰዎች it is very important ሬሲፒ ነው ጋይስ። ተጠቅማችሁ ታመሰግኑኛላችሁ። እነሱን ካደረጋችሁ በኋላ ሶስቱን እቃዎች ካደረጋችሁ በኋላ በድስት ላይ አድርጋችሁ 2 ኩባያ ወይም እንደ ጸጉራችሁ ያህል ብዛት ውሃ ጨምራችሁ ትጥዱታላችሁ። በደንብ አድርጋችሁ ለ20 ደቂቃ ወይም ለ20 ደቂቃ ማክሲመም 15 and 30 minutes 15-20 ደቂቃ ታበስሉታላችሁ። በደንብ አድርጋችሁ ካበሰላችሁት በኋላ አውጥታችሁ ታጠሉታላችሁ። ያጠለላችሁትን ውሃ እንደገና ንጹህ ውሃ በድስት ላይ ታደርጋላችሁ። በድስት ላይ ካደረጋችሁ በኋላ ኮንስታርት ትጨምሩበታላችሁ ጋር ኮንስታርት ትጨምሩበታላችሁ ወይም የበቆሎ ዱቄት ትጀምሩና እንደገና ትጥዱታላችሁ። ከዛ በደንብ አድርጋችሁ ታማስሉታላችሁ ጋይስ። ታማስሉታላችሁ በደንብ አድርጋችሁ ካማሰላችሁት በኋላ አውጥታችሁ ታቀዘቅዙታላችሁ። ካቀዘቀዛችሁት በኋላ እንደዚህ አድርጎ ይወፍራላችኋል ጋይስ። እንደዚህ አድርጎ ይወፍራላችኋል። አያችሁት? የመጨረሻው ሪዛልት ይሄ ነው የሚሆነው። እኔ የተቀባሁት ይሄን ነው ጋይስ። ከዛ አያችሁ ወፍራላችኋል እንደዚህ ሆኖ። ከዛ ታውጡትና 2 ማንኪያ ቫይታሚን ሲ ያላችሁ ትጨምሩበታላችሁ። ከሌላችሁም እልት ቤት ኮኮናት ኦይል ትጨምሩበታላችሁ። ከጨመራችሁት በኋላ የምትፈልጉት ቦታ ላይ ሽበት በጣም የሚያስቸግራችሁ ኤቭሪዴይ የሚወጣበት ሽበት ላይ እሱ ላይ በደንብ አድርጋችሁ ውስጡን አፕላይ ታደርጉታላችሁ ጋይስ። ይሄን ነገር ስትጠቀሙ ኤኒ ፉድ አለርጂክ ያልሆናችሁ ሰዎች ቢሆን እመርጣለሁ። ተጠቅማችሁ ምን አይነት ጸጉራችሁ ግሎ ሻይ ሬድ ሳይሆን የሆነ በቃ ላይክ የሆነ በጣም ደስ የሚል ከለር ያለው ግሎ ይሰጠዋል። እስቲ አድርጋችሁ ሀንዬ ይጠቅሞናል የምትሉ ሰዎች ኮሜንት ላይ አስቀምጡልኝ። አመሰግናለሁ፣ ወዳችኋለሁ። በሌላ ሬሲፒ እንድንገናኝ የምትፈልጉ ሰዎች ካላችሁ፣ የማዲያት እንድሰራላችሁ የምትፈልጉ ሰዎች ካላችሁ፣ የጥርስ አሰራር እንድነግራችሁ የምትፈልጉ ሰዎች ካላችሁ በዩቲዩብ ቻናሌ ላይ ሀና ሾው 1887 ብላችሁ ዴም አድርጉኝ። አመሰግናለሁ፣ ወዳችኋለሁ ጋይስዬ። ይሄንን ነገር ቅንድባችሁን መጠቀም ትችላላችሁ። ቢካዝ ቅንድባችሁ ቀይ አይደለም የሆነው የሆነ ግሎ የሆነ እንትን ነው የሚሰጠውና ጋይስዬ እድገትም ይሰጠዋል። እሱን መቀባት ትችላላችሁ። ጸጉራችሁን የሚበጣጠስ ሰዎች መበጣጠሱን ያቆማል። it is very very important ሬሲፒ ነው ጋይስዬ። በጣም ኢምፖርታንት ሬሲፒ ነው ጋይስ። ዩዝ አድርጉት። አመሰግናለሁ። ታንኪ ሶ ማች። ዩቲዩብ ቻናሌን ፎሎ አድርጉ። በሌላ ሬሲፒ ደግሞ ደግመን እንገናኛለን። ቴንክ ዩ ባይ ፎር ናው።